ራስን መቆጣጠር በእናንተ እንዴት ይገለጽ? በነገራችን ላይ እንዴት መሰል አባቶቻችን የሚሉት አንድ አባባል አለ፣ የታገሰ ከሚስት ይወልዳል ይላል። የአባቶቻችን አባባል ማለት ነው። ራስን ስትቆጣጠር የአምላክ ማረፊያ ነው የምትሆነው፣ የፈጣሪ ማረፊያ ነው የምትሆነው፣ እግዚአብሔርን እንድታመሰግንበት የምትሆነው እና ራስን ስትቆጣጠር ብዙ ነገር አለው። ለምሳሌ እናት ልጇን ለመውለድ 9 ወር አይደለም የምትጠብቀው። አይምሯችን አይናችን እንጂ የሚመለከተው ልባችን አይደለም። የሚሰማውን ነገር ማለት የምንታለች መሰለ በአይንሽ ከምታይ በልብሽ ተመልከች ትላለች። እና አንዳንድ ጊዜ ልባችን ነው ነገሮችን ማስተዋልና ማየት ያለበት ብዬ እላለሁ። ብዙውን ጊዜ አይናችን የሚመለከተው ነገር ራሳችንን እንዳንቆጣጠር ነው የሚያደርገን። ቢኮዝ አማራጭ ነው የሚሰጠን፣ ምርጫ ነው የሚሰጠን። እያንዳንዱን ነገር ከምንፈልገው ጋር እንድናዋድደው ወይንም እንድናመዛዝነው ነው የሚያደርገን አይናችን። በልባችን ከሆነ ግን የምናየው ነገሮችን ራሳችንን የመቆጣጠር አቅማችን ቀዝቃንተን ያለ ነው፣ ኃይል አለው ማለት ነው። ቢኮዝ እግዚአብሔር ሲሰጠን አንድ ልብ አይደል የሚሰጠን፣ ሌላው ልብ ሌላ ሰው አይደል ያለው። አንድ የሆነ ነገር ግን ሁልጊዜም ቀጥተኛ ነገር ነው፣ አይዋሽ ልብ ሲሆን ማለት ነው። ስለዚህ ራሳችንን የምንቆጣጠርበት እንትን አለው። ቅድም ወንድሜ ሲል ነበር ስትጎርሺ ምናምን ሲበላ መቆጣጠር አለብን። በነገራችን ላይ ስታጣ ራስን ከምትቆጣጠር ስትደሰት ራስን መቆጣጠር የምታገኘው ነገር በደስታ ውስጥ ሲሆን ሁሉም ነገር እጅ ያስገባህ ይመስላል ማለት። ስለዚህ ባለችን ሰዓት ያገኘነው የተደሰትነው ነገር ራሳችንን ተቆጣጥረን እንዴት አገኘሁት፣ ለምን አገኘሁት፣ ከየት መጣ፣ እንድመጣ ብለን ራሳችንንም መጠየቅ አለብን። አንዳንድ ደስታዎች ናቸው ወደ ገደል ይዘውን የሚገቡትና ራስን መቆጣጠር የእግዚአብሔር አምላካችን እንደ እስልምናም የአላህ ማረፊያ ነው የምትሆነው፣ እንደ ክርስቲያኑም የእግዚአብሔር ማረፊያ ነው የምትሆነው። ሴጣናዊ መሪ አትሆንም። ሰው ራስን መቆጣጠር ሲያቅተው ሴጣን ሹፌሩ የሆነና አምላኩ ደግሞ ከኋላው ይቀር። እኛ የሴጣን መነጃ ነው የምንሆነውና ራስን መቆጣጠር የእግዚአብሔር ማረፊያ ስለሆነ አንዳንድ ጊዜ የሚሰጠን መታደል የሚጠሉ ሰዎች ናቸው የሚሰጣቸው ራሳቸውን የሚቆጣጠሩ የሚታገሱ። እንዴት ነው ያው እኔ እውነት እግዚአብሔር ከድር ምንም እኔ ምልክ ነገር የለም። ያው ስጋችን አንዳንዴ አፕሪሼት ሲያደርጉን ስጋችን ደስ ይለናል፣ ነፍሳችን ቅር ይለዋልና እኔ ማለት የሚገባኝ እኔ አንዳንዴ ልንገራችሁ፣ እዚህ ቤት ያላችሁ ያው ታብታብ ኮፕሊክ አድርጉለት። ግን ከድር እዚህ ቢገባም ቤቱን ቢከፍትም ባይከፍትም ግቡና የሱን ቤት ውስጥ ጉዱን ይዩት። እኔ ከዶ ብትገባም ባትገባም ፕሮፋይልን ውስጥ ገብቼ ለሰዓታት ማለት ነው ስራ ከሌለኝ ለሰዓታት ነው የሚገርማችሁ። ምንድነው እሱ ቤት የሌለው ግቡና እዩ። እሱ እዚህ መግባቱን ብቻ አጠብቁ እህት ወንድሞቼ፣ ገብታችሁ እሱ ጋር ፕሮፋይሉን ብታዩት በፈለጋችሁት መስክ እዛ ላይ ታገኛል። እኔ ስቃለሁ አንዳንዴ እንደው ከድር በቃ ተባርኳል እላለሁና እኔ እዚህ መምጣቴን ብቻ አትያ ውስጥ ገብቻ ያያለው የምትለቃቸው ነገሮች ሁሉ አሁን ስንት አለክ ብትለኝ እኔ ትስቅብኛለሁ። ሁሉንም ያንተን አውርጃቸዋለሁና እንዲህ አይነት በቃ እግዚአብሔር ባርኳልና አንተ በመታምነው እምነት ነው ማለት። ወደ ዋናው እንትን ይሰገባ ግን ምን መሰለህ እኔ አየ አሁን እዚህ ጋር ብዙ ሰው ተሰብስቧል። ቤትክ 90 ምናምን ሰው በሺ የሚገመቱ ደግሞ ልቦና ያልተሰጣቸው ስድብ ቤት፣ ረገጣ ቤት፣ መልካም የሌለት በታሉና እዚህ ጋር ጀግኖች ናቸው የኔ ወንድምና እህቶች ላይ ተንጠልጥላችሁ ታች ቁጭ ብላችሁ እውነት ተባርካችኋል ነው ማለውና የሚገርመኝ ሰው ነው። አንዳንዴ እዚህ ቤት መጥቶበት ትግስት ይሄን ያለን ተሲ ማዳመጥ መልካም ነው። በርግጥ ከድር ለሁላችሁ አንድ ላይ የሆነ እንደ ጭፈራ ቤት አድርጎ አይሏችሁም እና ከድርም ያው ማዳመጥ መማር ስለሆነ ነው። እኔ ይሄን ልል ፈልጌ ነው የመጣው ርዕስ በጣም ስላስገረመኝ ነውና ከዛ አንፃር ነው አዳምጡ አይደል የሚለው ቃሉ። እኔ በማምነው እምነት የኦርቶዶክስ እምነት ተከታይ ነኝ። ግን እዚህ ምሳሌ 18:13 ላይ የመልካም ሰዎችን ንግግር ሳታቋርጡ አዳምጡ ነው የሚለው። የመልካም ነው ያለው የመልካም ሰዎችን ንግግር ሳታቋርጡ አዳምጡ ነው የሚለውና እናንተ በማግኘታችሁ ከድር ቤት በማዳመጣችሁ በረከት ነው የምታገኙት። ከድር የቅድሟ ልጅ የምታሳዝንልሽ የምንሬ ነው ማለት ተስፋ የቆረጠች ራሷን የትም ቦታ ፈልጋ ያጣች እና አጋጣሚ ነው በቃ እንዲያ አቃጣሪ አንተ ጋር እንዳገናኝ ተገናኝተን ጀስት በቃ በውስጥ ነግረኝ እያለቀሰች ነው የምታወራክ። የሚገርምና
ዓለም ላይ ሁለት ምርጫ ተሰጥቶናል። በዚህ ርዕስ ከድር ባወጣው ቶፒክ ዓለም ሁለት ምርጫ ነው የሰጠችን። ሁለት ምርጫዎች ደግሞ ሁለት ብቻ እንዳይመስላችሁ በሺ የሚቆጠሩ ሃና አለ ብላ ሰጣናች። ለምሳሌ ራቁትን መሄድ ነው የምትፈልገው፣ ራስን መቆጣጠር ካቃተ ማለት ነው። ራቁትን ነው የምትፈልገው፣ መልበስ ነው የምትፈልገው። መታመም ነው የምትፈልገው፣ ጤነኛ መሆን ነው የምትፈልገው። ገብቷል? ሌባ መሆን ነው የምትፈልገው፣ ጨዋ መሆን ነው የምትፈልገው። ወደ መስጊድና ወደ ቸርች መሄድ ነው የምትፈልገው፣ መጠጥና ሱሰኛ መሆን ነው የምትፈልገው። ለመኖር ነው የምትበላው፣ ለመብላት ነው የምትኖረው። መከበር ነው የምትፈልገው፣ መዋረድ ነው የምትፈልገው የሚል ራስን በመቆጣጠር ውስጥ በጣም ሺህ ነገሮች ምርጫ ሰጥቶናል። ምርጫው እኔና እናንተ ነው። በቃ ሰርቀ መብላት ነው የምትፈልገው፣ ሰርተ መብላት ነው አይነት ነገር ነው የሚሰጠንና እኛ ለመኖር ከፈለግን እንግዲህ ምርጫ ሁለት ዓለም ሰጥታናለች። ምርጫውን እንግዲህ አሁን መልካም እህቶችና ወንድሞች በሚያወሩት እያሉ ራስን አለመቆጣጠር እንደ ሲምፕል ነገር ሜቢ እዛ ጋር ቴክስት እያየው ነበር። ወንድሞቼ እኔን ቴክስት በመጻፋችሁ አልቀየማችሁም። እግዚአብሔር የምታምኑት አምላክ ልቦና ይስጣችሁ ነው የምለው። ራስ አለመቆጣጠር በአገራችን ላይ ያመጣውን ቻሌንጅ ውሰዱ። ራስ መቆጣጠር ንዴትን ብቻ አትያዙት። ምንም ያልደረሱ ህፃናትን አስገድዶ መድፈር ወንድ ልጅ የራሱን ስሜት ባለመቆጣጠር የሚያመጣው የትውልድ ማጥፋት ነው።